መተሳሰብ መሆን አለበት ማለት ነው። መንፈሳዊ ፍቅር በሞላበት ክርስቶስ ባለበት አድርገን በዓሉን ማክበር ይጠበቅብናል ማለት ነው። እልል እያላችሁ እግዚአብሔርን አመስግኑ። እልል እያላችሁ እግዚአብሔርን አመስግኑ። ምስጋና ለእግዚአብሔር ነው። በምስጋና እግዚአብሔርን አመስግኑት ይላል። ምስጋና ለእግዚአብሔር የተሰጠ ስለሆነ ቅዱስ ቅዱስ እያልን እግዚአብሔርን ማመስገን ያስፈልገናል ማለት ነው። እንግዲህ ታቦታቶቹ እየወጡ ነው። ሁላችንም ቢሆን ተዘጋጅተን እልል እያልን ይህንን ክብረ በዓል ማክበር ያስፈልጋል ማለት ነው። ክርስቲያናዊ ይዘቱን ሳይሆን ራሳችሁን በመጠበቅ ሁለመናችሁን ነገር ጠብቃችሁ ንብረታችሁን ልጆቻችሁን እየጠበቃችሁ ካለንበት ቦታ ላይ ሆነን ይህንን በዓል እናከብራለን ማለት ነው። ምስጋና ከነዛ ማዶ ያላችሁ ሰብሰብ ብለን ወደዚህ ዘምራለን፣ እንባረካለን። ጸሎታችን አመስገን ማከናችን አሉ ባካላች ሰብሰብ ብለን ወደዚህ ተጋጠጋ ብላችሁ በረከት አሜን ትላላችሁ። ልል እንላለን። ወረደ ልታ በቤቴ መውጣ የምስጋና ቀኔ አምላኬ ማዳን አይቻለው ኃይሌ የገባው ሰማይ ፀሐይ ያቆመ አንጎኝቶታል እየደጋገመ በቤቴ መውጣ የምስጋና ቀኔ አምላኬ ማዳን አይቻለው ኃይሌ የገባው ሰማይ ፀሐይ ያቆመ ተሰበረ የሚማለበት ፍላጻ ከሞት አተረፈ የአጋዕዝቱ አፍ በኃይሉ የዘጋ የሚካኤል አምላክ ይኖራል ከእኛ ጋር። የምስጋና ቀኔ አምላካችን ከፈሉለት አይቻለው ኃይሌ የገባው ሰማይ ፀሐይ ያቆመ በዳዊት ምስጋና በያሬድ ዝማሬ ከቅዱሳን ጋር ልዘምር አብሬ እሱን ሳመሰግን ጉልበት ሰጠኝ ለጌታዬ ክብር